homestead exemption የሚባለው እንግዲህ ለምንኖርበት ቤት የኖርንበት ላለ ቤት ወይም ፕራይመሪ ሬዚደንስ ለሆነው ቤት ለገዛነው ቤት የሚሰጥ የታክስ ቅናሽ የሚያሰጥ ፕሮግራም ነው። በተጨማሪም ደግሞ ከባንክረፕሲ ጋር በተያያዘ የተወሰነ ህግ ከላ እንደሚሰጥ ይታወቃል። እሱም ግን ያው ከህግ ጋር የተያያዘውን ነገር የህግ ባለሙያ የሆኑ ሰዎችን ማማከር ይበቃል። እኔ ዛሬ የማተኩረው የታክስ ቅናሹ ምን ይመስላል የሚለው ነው። ሆምስቴድ ኤግዘምፕሽን ማመልከት የሚችለው ማን ነው ቢባል ሆምስቴድ ኤግዘምፕሽን ማመልከት የሚችለው ለፕራይመሪ ሬዚደንሱ ራሱ ሊኖርበት የገዛውን ቤት የሆነ ሰው ብቻ ነው። የምትኖርበት ቤት መሆኑን ለማረጋገጥ ደግሞ አፕሊኬሽኑን በምትሞሉበት ጊዜ የምትጠየቁት ዶክመንቶች አሉ። ለምሳሌ የድራይቪንግ ላይሰንሳችሁ በዚህ ቤት አድራሻ ነው ወይ? መኪና ሲያስመዘገባችሁት በዚህ ቤት አድራሻ ነው ወይ? ቮት የምታደርጉት በዚህ ቤት አድራሻ ነው ወይ? ታክስ ክሌም ያደረጋችሁት። ስለዚህ በአብዛኛው ጊዜ ግን ማመልከቻው ሲሞላ ቢያንስ ድራይቪንግ ላይሰንሳችሁና የመኪና ባለቤትነት መብት ወይም መኪናችሁን ሬጅስተር ማድረጋችሁ በዛ አድራሻ ይጠየቃል። ማመልከት የማይችለውስ ማን ነው? ለኢንቨስትመንት የገዛው ከሆነ፣ ሊያከራየው ከሆነ የገዛው ኮመርሻል የሆኑ ፕሮፐርቲዎች ያለው ሰው ወይንም ደግሞ ባዶ ቫካንት ላንድ ምንም ያልተሰራበት መሬት ከሆነ ደግሞ እንደዚህ አይነት ሰዎች ማመልከት አይችሉም። በተጨማሪ ደግሞ ባለትዳር ሆናችሁ ሁለት ቤት ቢኖራችሁና በተለያየ አድራሻ ብትኖሩ ትዳራችሁን እስካልፈታችሁ ድረስ እንደ አንድ ኤንቲቲ ስለሆነ የምትታዩት የግዴታ አንዱ ቤት ላይ ብቻ ነው ሆምስቴድ ኤግዘምፕሽን ማመልከት የምትችሉት። ሆምስቴድ ኤግዘምፕሽን ማመልከቻው እንዴት ይሞላል? መቼ? እንግዲህ በአሁኑ ጊዜ የቴክኖሎጂ ዘመን ስለሆነ ሁሉም አይነት ነገሮች በኮምፒውተር ላይ መስራት ይቻላል። ስለዚህ የካውንቲውን ስም ጉግል ሰርች ላይ የካውንቲውን ስም እና ሆምስቴድ ኤግዘምፕሽን አፕሊኬሽን ብትሉ ጉግል ሰርች ያወጣላችኋል። ለምሳሌ ጉኔት ካውንቲ ሆምስቴድ ኤግዘምፕሽን ወይም ደግሞ ዲካፕ ካውንቲ ሆምስቴድ ኤግዘምፕሽን አፕሊኬሽን ፎርም ብንል አፕሊኬሽኑን ራሱ ያወጣልናል። በዛ መሙላት እንችላለን። ኮምፒውተር ላይ ደግሞ መጠቀም የማንፈልግ ወይም የማንችል ከሆነ ደግሞ የታክስ ኦፊስ የካውንቲ የታክስ ኦፊስ ሄዶ በወረቀት ፎርሙን መሙላት ይቻላል። ይህ ማመልከቻ በየአመቱ መሙላት ያስፈልጋሉ? አያስፈልግም። በአመት አንድ ጊዜ ብቻ ነው የሚሞላው። ከዛ በኋላ ቤቱን እስካልሸጣችሁ ድረስ እዛው እየኖራችሁ እስከቀጠላችሁ ድረስ ያ ቤት ሆምስቴድ ኤግዘምፕሽኑን እንደጠበቀ ይቆያል ማለት ነው። የማመልከቻው ጊዜ ብዙ ጊዜ ከጃንዋሪ 1 ጀምሮ እስከ ኤፕሪል 1 ድረስ ነው በዛ ዓመት። ግን ያ ቢያልፍባችሁ ማመልከት አትችሉም ማለት አይደለም። ታመለክታላችሁ፣ ግን ያ ቅናሽ የሚሰጣችሁ ለዛ ላመለከታችሁበት ዓመት ሳይሆን ለሚቀጥለው ነው ማለት ነው። በዚህ ዓመት ውስጥ በዚህ ጊዜ ውስጥ ግን ካመለከታችሁ ለዚህ ዓመት ሊደርስላችሁ ይችላል። ቅናሽ የሚሰጠው እንዴት ነው? ምን ያህል ነው ብንል እንግዲህ ቅናሽ የሚሰጠው መጠን ከስቴት ስቴት ከካውንቲ ወደ ካውንቲ ይለያያል። ግን የሚሰጠውን ቅናሽ ከማየታችን በፊት ካውንቲዎች ታክስ እንዴት ነው አስልተው የሚያስከፍሉን ብለን ብንል ካውንቲዎች የመጀመሪያው ነገር የሚያደርጉት ነገር የራሳቸው አፕሬዘር ወይንም የቤትን የገበያ ዋጋ የሚገምት ሰው አላቸው። ስለዚህ ያ ሰው በየአመቱ የቤቶችን ዋጋ ይገምታል። ከዛስ ካውንቲዎች የካውንቲ ህግ የሚያወጡት አካላት ደግሞ የቤቱን ስንት ፐርሰንት የሚያክል ታክስ ብናስከፍል ብለው ተስማምተው ደግሞ የሚያመጡት ቁጥር አለ። ለምሳሌ እኔ በምኖርበት አካባቢ ጉኔት ካውንቲ ውስጥ ለምሳሌ የቤቱ ገማች የኔን ቤት 300 ሺህ ብር ብሎ ሊገምተው ይችላል። ከዛ ደግሞ ካውንቲ ያወጣው ህግ አለ 1.4% ነው በአብዛኛው ጊዜ የቤቱን 1.4% የሚያክል እናስከፍለው ብለው ህግ ያወጣሉ። የ300 ሺህ ብር ቤት ቢኖረኝ እንግዲህ የምከፍለው ታክስ 4200 ይሆናል ማለት ነው። ሆምስቴድ ኤግዘምፕሽን ሳመለክተስ ሆምስቴድ ኤግዘምፕሽን እንግዲህ በእኔ ባለውበት በጉኔት ካውንቲ አብዛኛውን ጊዜ ወደ $25,000 ቅናሽ ነው የሚሰጠው። $25,000 የሚሰጠው ከቤቱ ቫሊዩ ላይ ነው። ስለዚህ የኔ ቤት የተገመተው 300 ሺህ ብር ነበር። አሁን ስንት ይገመታል ማለት ነው? ይህንን ሆምስቴድ ኤግዘምፕሽን ሳመለክት 25,000 ብር ይቀነስና 275,000 ነው ማለት ነው የኔ ቤት ቫሊዩ ተደርጎ የሚወሰደው። ከዛ 275,000ን በ1.4% ሲባዛ ወደ $3,850 ይሆናል ማለት ነው። ይሄ ማለት እንግዲህ በአመት ወደ $300 ቅናሽ አግኝቻለሁ ማለት ነው።
ጥሩ ቀን ነው። ምክንያቱም በ20 ደቂቃ ውስጥ የሚሞላ ፎርም ነው። በተለይ ኦንላይን ላይ ከሞላ ነው ከ20 ደቂቃ በላይ የሚወስድ አይደለም። ስለዚህ በ20 ደቂቃ ስራ $300 $350 ወይም ደግሞ በወር የ20 ብር የ30 ብር አይነት አካባቢ የ30 ብር አካባቢ ቅናሽ እናገኛለን ማለት ነው። ይሄ እንግዲህ አሁን የተነጋገርነው ሆምስቴድ ኤግዛምፕሽን ለሁሉም ፕራይመሪ ሬዚደንሳቸው ለራሳቸው ሊኖሩበት ለገዙ ቤት የሚሰጥ ቅናሽ ነው። ካውንቲዎች ደግሞ እንደዛው የተለያየ መስፈርት ላለው ሰው ደግሞ እንደዛው የሚሰጡት ቅናሽ አይነት አለ። ከነዚህም ውስጥ ለምሳሌ የተወሰኑት አንደኛ ከ65 ዓመት በላይ ለሆናቸው ኤጅ 65 and older exemption የሚባል አለ። ለአካል ጉዳተኞች የሚሰጥ አለ ዲዛብል ፐርሰንስ ኤግዛምፕሽን የሚባል። በአሜሪካ ሚሊተሪ ውስጥ ደግሞ ሲያገለግሉ የአካል ጉዳት ደረሰባቸው ወይንም ለሞቱ ቤተሰቦች የሚሰጥ ደግሞ ሌላ ቅናሽ አለ። የተፈጥሮና ሰው ሰራሽ አደጋ ሲደርስ ደግሞ ቀድሞ ደርሰው እንደ እሳት አደጋ፣ መሬት መንቀጥቀጥ፣ ጎርፍ የመሳሰሉት ነገር ቀድመው ደርሰው እርዳታ ለሚያደርጉ ሰራተኞች ደግሞ የፈርስት ሬስፖንደንት ለሚባሉ ለነሱ ወይንም ደግሞ እዚህ ያንን ነገር ሲሰሩ ህይወታቸው ላለፉ ሰዎች ለቤተሰቦቻቸው የሚሰጥ ቅናሽ አለ። በተጨማሪ ደግሞ አንዳንድ ካውንቲዎች ለአስተማሪዎችና ትምህርት ቤቶች ለሚሰሩ ሰራተኞችም የሚሰጡት ቅናሽ አለ። ስለዚህ እነዚህን የምታሟሉ ከሆነ ሄዳችሁ መጠየቅ ትችላላችሁ። ተጨማሪ መስፈርት ሊኖራቸው ይችላል። እድሜያችሁ 65ም ቢሆን ገቢያችሁ ስቲል ወሳኝ ሊሆን ይችላል። የአካል ጉዳተኞችም ብትሆኑ አሁንም ከፍተኛ ገቢ የምታገኙ ከሆነ ቅናሹ ላይሰጥ ይችላል ማለት ነው። ስለዚህ ምናልባት በአመት የምታገኙት ገቢ ደግሞ ተጨማሪ መስፈርት ሊሆን ይችላል። ግን እነዚህ የምታሟሉ ከሆነ ማመልከት መሞከር ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ